ሰበር የድል ዜና ጀግናው የትግራይ ሰራዊት በጋሸናና ላሊበላ መስመር በኮንና ጋሸና መስመር ባደረገው መጠነ ሰፊ የጸረ ማጥቃት እርምጃ ከ80,000 በላይ የፋሽስት አብይ አህመድ ቅጥረኛ ሰራዊት የአማራ ልዩ ኃይል የአማራ ፋኖና ሚሊሻን በመደምሰስና በመበታተን ደማቅ ድል አስመዝግቦ ወደፊት እየገሰገሰ ይገኛል። ጀግናው የትግራይ ሰራዊት አስቀድሞ ባካሄደው የቦታ ማስተካከያና ባቀደው እቅድ መሰረት ጠላትን በመረጥነው ቦታና ጊዜ የመደምሰስ ዓላማ ተግባራዊ በማድረግ በጋሸና ግንባርና አካባቢው ሲያጠቃ የነበረውን ግዙፍ የጠላት ኃይል በመከላከልና መጠነ ሰፊ ጸረ ማጥቃት በማድረግ እጅግ ደማቅና አስደናቂ ድል አስመዝግቧል። ሰራዊታችን ከጋሸና ወደ ላሊበላ የሚወስደው መስመር ከጋሸና ወደ ኮን መስመር እንዲሁም ገነተ ማርያምን በመቁረጥ 11 መደበኛ የአብይ አህመድ ቡድን ክፍለ ጦሮች የሆኑት 33ኛ፣ 34ኛ፣ 57ኛ፣ 71ኛ፣ 78ኛ፣ 11ኛ፣ 67ኛ፣ 81ኛ፣ 82ኛ፣ 24ኛ፣ 31ኛ እንዲሁም መቅደላ፣ ነብሮ፣ በላይ ዘለቀ፣ ቴድሮስ፣ አባይ፣ ምኒልክና ወንድማማቾች የተባሉ 7 በርጌድ የአማራ ልዩ ኃይል 3 በርጌድ ፋኖና በርካታ ሚሊሻ በድምሩ ከ80,000 በላይ የአብይ አህመድ ቅጥረኛ ሰራዊትና የአማራ ልዩ ኃይል ፋኖና ሚሊሻን በመጀመሪያ እየተከላከለ በማዳከም ወደ ሰፊ የጸረ ማጥቃት እርምጃ በመሸጋገር የመጣውን ግዙፍ ኃይል በመደምሰስና እንዲበታተን በማድረግ አስደናቂ ድል አስመዝግቧል። ሰራዊታችን በሁሉም ግንባሮች የጀመረውን የመከላከልና የጸረ ማጥቃት ውጊያ ተጠናክሮ ይቀጥላል። የዚህ የድል ዜና ዝርዝር በቀጣይ የሚገለጽ ይሆናል። ደህንነታችንና ህልውናችን በፈርጣማው ክንዳችን። ትግራይ ትስዕር የትግራይ ሰራዊት ወታደራዊ ኮማንድ ታህሳስ 3 2014 ዓ.ም ሰበር ዜና ዓወት ሓየት ሰራዊት ትግራይ ኣብ መስመር ጋሸናን ላሊበላን መስመር ኮንን ጋሸናን ኣብ ዝገበሮ መጠነ ሰፊሕ ጸረ መጥቃዕቲ ለሊ 80,000 ዕስባት ፋሽስት ሰራዊት ኣብይ ፍሉይ ሓይሊ ፋኖን ሚሊሻን ኣምሓራ ብምድምሳስን ብምብትታንን ድሙቕ ዓወት ኣመዝጊቡ ንቕድሜት ይግስግሰሎ። ሓየት ሰራዊት ትግራይ ቅድም ኢሉ ብዝገበሮ ምትዕርራይን ዝሓንጸጾ ትምን መሰረት ኣብ ዝመረጽናዮ ግዜን ቦታን ጸላኢ ናይ ምድምሳስ ዕላማና ግብራዊ ብምግባር ኣብ ግንባር ጋሸናን ከባቢኡን ዘጥቅዕ ዝነበረ ገዚፍ ሓይሊ ጸላኢ ብምክልኻልን መጠነ ሰፊሕ ጸረ መጥቃዕቲ ብምግባርን ኣዝዩ ድሙቕን መስተንክራዊ ዓወትን ኣመዝጊበሎ። ሰራዊትና ካብ ጋሸና ንላሊበላ ዝኸይድ መስመር ካብ ኮን ንጋሸና ዝኸድ መስመር ከምኡውን ንገነተ ማርያም ቆሪጹ 11 ስሩዕ ክፍላተ ሰራዊት ጉጅለ ፋሽስት ኣብይ ዝኾኑ መበል 33 34 57 71 78 11 67 81 82 24 31 ከምኡውን መቅደላ፣ ነብሮ፣ በላይ ዘለቀ፣ ቴድሮስ፣ አባይ፣ ምኒልክን ወንድማማቶቹን ዝተባሃሉ 7 በርጌዳት ፍሉይ ሓይሊ ኣምሓራን 3 በርጌዳት ፋኖን ብበዝሒ ሚሊሻን ኣሰሊፉ ብድምር ልዕሊ 80,000 ሰራዊት ጉጅለ ፋሽስት ኣብይ ፍሉይ ሓይሊ ኣምሓራ ፋኖን ሚሊሻን መጀመርታ ብምክልኻል ድሓር ድማ ናብ ሰፊሕ ጸረ መጥቃዕቲ ብምስግጋር ነዚ ገዚፍ ሓይሊ ጸላኢ ብምድምሳስን ብምብትታንን ድሙቕ ዓወት ኣመዝጊበሎም። ሰራዊትና ኣብ ኩሉ ግንባራት ዝጀመሮ ናይ ምክልኻልን ጸረ መጥቃዕትን ውግሩ ይቕጽላሉ። ናይዞም ድሙቓት ዓወታት ዝርዝር ኣብ ቀባዋን ሃልዋትናን ድትናን ብቕልጽምና ትግጽ ወታደራዊ ኮማንድ ሰራዊት ትግራይ 3 ታሕሳስ 2014 ዓመተ ምህረት
ሰበር የድል ዜና ጀግናው የትግራይ ሰራዊት በጋሸናና ላሊበላ መስመር በኮንና ጋሸና መስመር ባደረገው መጠነ ሰፊ የጸረ ማጥቃት እርምጃ ከ80 ሺህ በላይ የፋሽስት አብይ አህመድ ቅጥረኛ ሰራዊት የአማራ ልዩ ኃይል የአማራ ፋኖና ሚሊሻን በመደምሰስና በመበታተን ደማቅ ድል አስመዝግቦ ወደፊት እየገሰገሰ ይገኛል። ጀግናው የትግራይ ሰራዊት አስቀድሞ ባካሄደው የቦታ ማስተካከያና ባቀደው እቅድ መሰረት ጠላትን በመረጥነው ቦታና ጊዜ የመደምሰስ ዓላማ ተግባራዊ በማድረግ በጋሸና ግንባርና አካባቢው ሲያጠቃ የነበረውን ግዙፍ የጠላት ኃይል በመከላከልና መጠነ ሰፊ ጸረ ማጥቃት በማድረግ እጅግ ደማቅና አስደናቂ ድል አስመዝግቧል። ሰራዊታችን ከጋሸና ወደ ላሊበላ የሚወስደው መስመር ከጋሸና ወደ ኮን መስመር እንዲሁም ገነተ ማርያምን በመቁረጥ 11 መደበኛ የአብይ አህመድ ቡድን ክፍለ ጦሮች የሆኑት 33ኛ፣ 34ኛ፣ 57ኛ፣ 71ኛ፣ 78ኛ፣ 11ኛ፣ 67ኛ፣ 81ኛ፣ 82ኛ፣ 24ኛ፣ 31ኛ እንዲሁም መቅደላ፣ ነብሮ፣ በላይ ዘለቀ፣ ቴድሮስ፣ አባይ፣ ምኒልክና ወንድማማቾች የተባሉ 7 በርጌድ የአማራ ልዩ ኃይል 3 በርጌድ ፋኖና በርካታ ሚሊሻ በድምሩ ከ80 ሺህ በላይ የአብይ አህመድ ቅጥረኛ ሰራዊትና የአማራ ልዩ ኃይል ፋኖና ሚሊሻን በመጀመሪያ እየተከላከለ በማዳከም ወደ ሰፊ የጸረ ማጥቃት እርምጃ በመሸጋገር የመጣውን ግዙፍ ኃይል በመደምሰስና እንዲበታተን በማድረግ አስደናቂ ድል አስመዝግቧል። ሰራዊታችን በሁሉም ግንባሮች የጀመረውን የመከላከልና የጸረ ማጥቃት ውጊያ ተጠናክሮ ይቀጥላል። የዚህ የድል ዜና ዝርዝር በቀጣይ የሚገለጽ ይሆናል። ደህንነታችንና ህልውናችን በፈርጣማው ክንዳችን። ትግራይ ትስዕር የትግራይ ሰራዊት ወታደራዊ ኮማንድ ታህሳስ 3 2014 ዓ.ም ሰበር ዜና ዓወት ሓየት ሰራዊት ትግራይ ኣብ መስመር ጋሸናን ላሊበላን መስመር ኮንን ጋሸናን ኣብ ዝገበሮ መጠነ ሰፊሕ ጸረ መጥቃዕቲ ልዕሊ 80,000 ዕሱባት ፋሽስት ሰራዊት ኣብይ ፍሉይ ሓይሊ ፋኖን ሚሊሻን ኣምሓራ ብምድምሳስን ብምብትታንን ድሙቕ ዓወት ኣመዝጊቡ ንቕድሜት ይግስግሰሎ። ሓየት ሰራዊት ትግራይ ቅድም ኢሉ ብዝገበሮ ምትዕርራይን ዝሓንጸጾ ትምን መሰረት ኣብ ዝመረጽናዮ ግዜን ቦታን ጸላኢ ናይ ምድምሳስ ዕላማና ግብራዊ ብምግባር ኣብ ግንባር ጋሸናን ከባቢኡን ዘጥቅዕ ዝነበረ ገዚፍ ሓይሊ ጸላኢ ብምክልኻልን መጠነ ሰፊሕ ጸረ መጥቃዕቲ ብምግባርን ኣዝዩ ድሙቕን መስተንክራዊ ዓወትን ኣመዝጊበሎ። ሰራዊትና ካብ ጋሸና ንላሊበላ ዝኸይድ መስመር ካብ ኮን ንጋሸና ዝኸድ መስመር ከምኡውን ንገነተ ማርያም ቆሪጹ 11 ስሩዕ ክፍላተ ሰራዊት ጉጅለ ፋሽስት ኣብይ ዝኾኑ መበል 33 34 57 71 78 11 67 81 82 24 31 ከምኡውን መቅደላ፣ ነብሮ፣ በላይ ዘለቀ፣ ቴድሮስ፣ አባይ፣ ምኒልክን ወንድማማቶቹን ዝተባሃሉ 7 በርጌዳት ፍሉይ ሓይሊ ኣምሓራን 3 በርጌዳት ፋኖን ብበዝሒ ሚሊሻን ኣሰሊፉ ብድምር ልዕሊ 80,000 ሰራዊት ጉጅለ ፋሽስት ኣብይ ፍሉይ ሓይሊ ኣምሓራ ፋኖን ሚሊሻን መጀመርታ ብምክልኻል ድሓር ድማ ናብ ሰፊሕ ጸረ መጥቃዕቲ ብምስግጋር ነዚ ገዚፍ ሓይሊ ጸላኢ ብምድምሳስን ብምብትታንን ድሙቕ ዓወት ኣመዝጊበሎ። ሰራዊትና ኣብ ኩሉ ግንባራት ዝጀመሮ ናይ ምክልኻልን ጸረ መጥቃዕትን ውጊሩ ይቕጽላሉ። ናይዞም ድሙቓት ዓወታት ዝርዝር ኣብ ቀባዋን ሃልዋትናን ድትናን ብቕልጽምና ትግጽ ወታደራዊ ኮማንድ ሰራዊት ትግራይ 3 ታሕሳስ 2014 ዓመተ ምህረት
ሰበር የድል ዜና ጀግናው የትግራይ ሰራዊት በጋሸናና ላሊበላ መስመር በኮንና ጋሸና መስመር ባደረገው መጠነ ሰፊ የጸረ ማጥቃት እርምጃ ከ80 ሺህ በላይ የፋሽስት አብይ አህመድ ቅጥረኛ ሰራዊት የአማራ ልዩ ኃይል የአማራ ፋኖና ሚሊሻን በመደምሰስና በመበታተን ደማቅ ድል አስመዝግቦ ወደፊት እየገሰገሰ ይገኛል። ጀግናው የትግራይ ሰራዊት አስቀድሞ ባካሄደው የቦታ ማስተካከያና ባቀደው እቅድ መሰረት ጠላትን በመረጥነው ቦታና ጊዜ የመደምሰስ ዓላማ ተግባራዊ በማድረግ በጋሸና ግንባርና አካባቢው ሲያጠቃ የነበረውን ግዙፍ የጠላት ኃይል በመከላከልና መጠነ ሰፊ ጸረ ማጥቃት በማድረግ እጅግ ደማቅና አስደናቂ ድል አስመዝግቧል። ሰራዊታችን ከጋሸና ወደ ላሊበላ የሚወስደው መስመር ከጋሸና ወደ ኮን መስመር እንዲሁም ገነተ ማርያምን በመቁረጥ 11 መደበኛ የአብይ አህመድ ቡድን ክፍለ ጦሮች የሆኑት 33ኛ፣ 34ኛ፣ 57ኛ፣ 71ኛ፣ 78ኛ፣ 11ኛ፣ 67ኛ፣ 81ኛ፣ 82ኛ፣ 24ኛ፣ 31ኛ እንዲሁም መቅደላ፣ ነብሮ፣ በላይ ዘለቀ፣ ቴድሮስ፣ አባይ፣ ምኒልክና ወንድማማቾች የተባሉ 7 በርጌድ የአማራ ልዩ ኃይል 3 በርጌድ ፋኖና በርካታ ሚሊሻ በድምሩ ከ80 ሺህ በላይ የአብይ አህመድ ቅጥረኛ ሰራዊትና የአማራ ልዩ ኃይል ፋኖና ሚሊሻን በመጀመሪያ እየተከላከለ በማዳከም ወደ ሰፊ የጸረ ማጥቃት እርምጃ በመሸጋገር የመጣውን ግዙፍ ኃይል በመደምሰስና እንዲበታተን በማድረግ አስደናቂ ድል አስመዝግቧል። ሰራዊታችን በሁሉም ግንባሮች የጀመረውን የመከላከልና የጸረ ማጥቃት ውጊያ ተጠናክሮ ይቀጥላል። የዚህ የድል ዜና ዝርዝር በቀጣይ የሚገለጽ ይሆናል። ደህንነታችንና ህልውናችን በፈርጣማው ክንዳችን። ትግራይ ትስዕር። የትግራይ ሰራዊት ወታደራዊ ኮማንድ ታህሳስ 3 2014 ዓ.ም ሰበር ዜና ዓወት ሓየት ሰራዊት ትግራይ ኣብ መስመር ጋሸናን ላሊበላን መስመር ኮንን ጋሸናን ኣብ ዝገበሮ መጠነ ሰፊሕ ጸረ መጥቃዕቲ ልዕሊ 80,000 ዕሱባት ፋሽስት ሰራዊት ኣብይ ፍሉይ ሓይሊ ፋኖን ሚሊሻን ኣምሓራ ብምድምሳስን ብምብትታንን ድሙቕ ዓወት ኣመዝጊቡ ንቕድሜት ይግስግሰሎ። ሓየት ሰራዊት ትግራይ ቅድም ኢሉ ብዝገበሮ ምትዕርራይን ዝሓንጸጾ ትምን መሰረት ኣብ ዝመረጽናዮ ግዜን ቦታን ጸላኢ ናይ ምድምሳስ ዕላማና ግብራዊ ብምግባር ኣብ ግንባር ጋሸናን ከባቢኡን ዘጥቅዕ ዝነበረ ገዚፍ ሓይሊ ጸላኢ ብምክልኻልን መጠነ ሰፊሕ ጸረ መጥቃዕቲ ብምግባርን ኣዝዩ ድሙቕን መስተንክራዊ ዓወትን ኣመዝጊበሎ። ሰራዊትና ካብ ጋሸና ንላሊበላ ዝኸይድ መስመር ካብ ኮን ንጋሸና ዝኸድ መስመር ከምኡውን ንገነተ ማርያም ቆሪጹ 11 ስሩዕ ክፍላተ ሰራዊት ጉጅለ ፋሽስት ኣብይ ዝኾኑ መበል 33 34 57 71 78 11 67 81 82 24 31 ከምኡውን መቅደላ፣ ነብሮ፣ በላይ ዘለቀ፣ ቴድሮስ፣ አባይ፣ ምኒልክን ወንድማማቶቹን ዝተባሃሉ 7 በርጌዳት ፍሉይ ሓይሊ ኣምሓራን 3 በርጌዳት ፋኖን ብበዝሒ ሚሊሻን ኣሰሊፉ ብድምር ልዕሊ 80,000 ሰራዊት ጉጅለ ፋሽስት ኣብይ ፍሉይ ሓይሊ ኣምሓራ ፋኖን ሚሊሻን መጀመርታ ብምክልኻል ድሓር ድማ ናብ ሰፊሕ ጸረ መጥቃዕቲ ብምስግጋር ነዚ ገዚፍ ሓይሊ ጸላኢ ብምድምሳስን ብምብትታንን ድሙቕ ዓወት ኣመዝጊበሎም። ሰራዊትና ኣብ ኩሉ ግንባራት ዝጀመሮ ናይ ምክልኻልን ጸረ መጥቃዕትን ወጊሩ ይቕጽላል። ናይዞም ድሙቓት ዓወታት ዝርዝር ኣብ ቀባዋን ሃልዋትናን ድትናን ብቕልጽምና ትግጽዕ ወታደራዊ ኮማንድ ሰራዊት ትግራይ 3 ታሕሳስ 2014 ዓመተ ምህረት